ቆያችሁ ዩቲዩብ ተመልካቾቼ? የመጀመሪያ ቪዲዮ ነው። ቲክቶክ ኒውስ እገልጽላችኋለሁ። በየሳምንቱ አዳዲስ ኒውሶች ካሉ እኔ ነኝ እዚህ ዩቲዩብ ላይ የምገልጽላችሁ። ሰብስክራይብ እና ላይክ ያደርጋችሁ እንድትሄዱ ጸልያለሁ፣ እጠይቃችኋለሁ፣ እመኛለሁ። የመጀመሪያ መረጃችን የሚሆነው ሙሴ ሰለሞን እንግዲህ ታስሯል። ምንም ማድረግ አይቻልም፣ እፍን ነው። እንግዲህ በምን ምክንያት ታሰረ በሚለው ነገር ማንም ምላሽ የሰጣችሁ አይመስለኝም። እስቲ ይሄን ቪዲዮ አይተን እንመለስ። በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁ አድራሻ እኔ እንደማስበው ከሆነ ይህ ቪዲዮ እንደተናገረው ብራችሁ አንዳችሁ ብር ሳይቀር እኔው ራሴ መልሳለሁ ብሏል። 7000 ሰው ከሱታል። 7000 ሲባዛ በሰጠው ብር 46 ሚሊዮን ብር ካልመለሰ ከመለሰ እንግዲህ ወደ ቤት ይመለሳል። ካልመለሰ ደግሞ ከጆን ዳንኤል ጋር እዛ እስር ቤት የቡራ ቦይን ዘፈን እየዘፈኑ ይገኛሉ ብዬ አስባለሁ። እና ሁለተኛው ማስረጃችንና መረጃችን የሚሆነው ቀውጥ የሆነው የአዶናይና የዩቲናስ ፉክክር። ምንም ፉክክር ሊባል አይችልም። ኦልሬዲ አዶናይ ቁልፉን ወስዶታል። ምንም ማድረግ አይቻልም። ዩቲናስ ዝም ብላ ለእንትን ነው ለሙር ነው። ገባችኋል? አዶናይ እንግዲህ ይዞታል መኪናውን ነገ ሄዶ መቀበል ይችላል። እንደውም አንዳንድ ጊዜ ታክሲ ከምጠቀም ብሎ በመኪናው የሚሄድበት የተጠቀመው ይገኛል። እንግዲህ ምንም ማድረግ አንችልም። ዩቲናስ አንቺ አጋጣሚውን ተጠቅመሽ ማታ ላይ ጭክ ሊመሽ አካባቢ ሊመረጥ አካባቢ መተሽ የሆነ ሚያጀስ ሰው ሰርተሽብናል። ምንም አይደቀንም፣ ምንም አይገርመንም፣ ምንም ጥቅም የለውም። ብርሽን ከሰርሽ። አዶኒ ግን ብዙ ሰው ረድቷል። አዶኒ የመችሽ ጫሪ። በሶስተኛው መረጃችንና ማስረጃችን እና በጣም አነጋጋሪ ሆነው በዮኒ ፖድካስቶች ጉድ ላይ በቀረበው ፖድካስት ነው። በጣም በሚደንቅ ሁኔታ 1 ሚሊዮን ታይቶላችሁ። ጉዶች ይመቻችሁ፣ ወዳችኋለሁ፣ አያችኋለሁ፣ ተመችቶኝ። የሰው ልጅ በጣም ክፋቱ ደጉን ጊዜ መርሳቱ። በቃ በጣም ሰላም ይሄን ጊዜ ተረሳውና ያቺ ሞመንት ብቻ ታስተውላት። ያን ያስከፋኝ ብቻ በቃ ያን ሁሉ ጊዜ ምናምን በቃ እንዴት ነው አላውቅም። የሰው ልጅ ያሰራር በቃ ትረሳውና እዛ ላይ ብቻ ቁስሏ ላይ ብቻ መሆን አልነበረበትም። እና በጣም ጥሩ ንግግር ነው። በጣም ቫይራል የወጣ ንግግር ነው። እንዲሳሳልፍ ዮናታን እንዲተናገረ ምናል አርጌ ይዤው ምናል እያለ እንዲሳሳልፍ ይዤው ምናል ጫፍ ላይ ሽንት ቤት እንደዛ እያለ ነው ያየሁት። እና ያላያችሁትም እንድታዩት ሪኮማንድ አደርጋችኋለሁ። እንግዲህ የሳምንቱም የወሩም ሊሆን ይችላል። ይሄ ሁሉ ኒውስ ለእናንተ ነው። ቀጣይ ስመጣ ግን በሰፊው ተዘጋጅቼ አቀርብላችኋለሁ። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። አብሽር ሰብስክራይብ በእናታችሁ እባካችሁ፣ ልደት ሰብስክራይብ ፕሊዝ። ሁለት ሰው ካየኝ ራሱ ሁለታችሁም ሰብስክራይብ አድርጉልኝ።